በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እኔም በእውነቱ በኢትዮጵያ ካቶሊካዊት ቤተክርስቲያን የርዕሰ ሊቃነ ጳጳሳትን ዕረፍትና እንዲሁም የአዲሱን ርዕሰ ሊቃነ ጳጳሳትን ምርጫ በተመለከተ የኢትዮጵያ ካቶሊካዊት ቤተክርስቲያን የኮሙኒኬሽን ዲፓርትመንት ኃላፊዎች ይህንን ቃለ ምልልስ ስላዘጋጃችሁ አመሰግናችኋለሁ እና እግዚአብሔር ይባርካችሁ እላለሁ። በእውነቱ የርዕሰ ሊቃነ ጳጳሳት ብፁዕ ቅዱስ አቡነ ፍራንቺስኮስ ሕይወት በጣም አስገራሚ ነው። እግዚአብሔርም ደግሞ በመንፈስ ቅዱስ መሪነት ለመላው ካቶሊካውያን እረኛ አድርጎ ከመረጣቸው ጀምሮ እኚህ አባት ትሁት እንዲሁም ደግሞ ታማኝ አገልጋይ ሆነው ነው ያለፉትና ይሄንንም በሞታቸው አስመስክረዋል። ምክንያቱም የሞቱት እንደሚታወቀው በፋሲካ ማግስት ነው። እንዲያውም የፋሲካ ዕለት ሁሉንም ምእመን እዛ በመንበረ ጴጥሮስ የነበሩትን በሙሉ ባርከው በመኪናም ጎብኝተው ሁሉንም ሰላም ብለው ወደ ቤታቸው ተመልሰው ነው በማግስቱ ያረፉትና ምንም እንኳን ሞታቸው በጣም አስደንጋጭ ቢሆንም ለሁላችንም ለኔም ጭምር ሆኖም ግን እግዚአብሔር አምላክ በዚህ በትንሣኤው ዘመን እሳቸውን ወደ ራሱ ስለጠራቸው እኛ በጣም ተገርመናል፣ ተደንቀናል። ምክንያቱም እግዚአብሔር የሚወደውን ወደ ራሱ ይወስዳልና በትንሣኤ ማግስት ማረፋቸው ለእኛ ለካቶሊካውያን ብቻ ሳይሆን ለመላው ዓለም እንዲሁም ለመላው ዓለም ክርስቲያኖች በሙሉ ታላቅ ሁኔታን ነው የፈጠረው ማለት እችላለሁ። እና ያን ጊዜም ደግሞ በሕይወታቸው እሳቸው በትህትና ጌታን ማገልገል ስለመረጡ ድሃንም ስለወደዱ ለዓለምም ሰላም ስለቆሙ መላው ዓለም ነው በእውነቱ በሞታቸው ያዘነው። ካዘነም በኋላ ያው በቫቲካን ያለችው ካቶሊክ ቤተክርስቲያን ቀብሩን በሳምንቱ አካባቢ እንዲሆን አደረጉ። ከመላው ዓለም ምዕመናንም እንዲሁም የዓለም መሪዎች በዛ በቀብር ላይ ተገኝተው ቀብራቸው በሚያስገርም ሁኔታ ተፈጽሟል። ይሄም የኛም ካቶሊካውያን የሚዲያዎች እንደተከታተሉት ሁሉ የዓለም ሚዲያዎች በሙሉ ተከታትለውታል። እኔም በእግዚአብሔር ፍቃድ እዛ ተገኝቻለሁ። በሀገራችንም በኢትዮጵያ በተለይ ኢትዮጵያ ቴሌቪዥንም ሆነ የኢትዮጵያ ሚዲያዎች በጣም እንደተከታተሉትና መላው የኢትዮጵያ ሕዝብ የቀብር ስነ ስርዓቱን እንደተከታተሉ አይተናል። በዚህም ጊዜ እሳቸው ለሰላም የቆሙበት ሁኔታ በተለይ የሩሲያና የዩክሬን ጦርነት ጉዳይ ነበረ። በዛን ጊዜም በመንበረ ጴጥሮስ ውስጥ የአሜሪካው ፕሬዚዳንት ትራምፕና እንዲሁም የዩክሬኑ ፕሬዚዳንት ዜሌንስኪ እዛ መንበረ ጴጥሮስ ትልቁ ባዚሊካ ውስጥ ሁለቱ ብቻ ሆነው ሲነጋገሩ ሳይ በጣም ነው የደነቀኝ። ምክንያቱም በአሜሪካን ሀገር በኃይለ ቃልና በፉክክር በምን ነበር የተነጋገሩት። እዚህ ግን በእሳቸው ረፍት ላይ ተገናኝተው በሰላም መነጋገራቸውን ሳይ ርዕሰ ሊቃነ ጳጳሳት የለፉበት የጸለዩበት ይሄ የልቂት ጦርነት እንዲቆም
ከለፉበት አንዱ የዛ አገር ጦርነት ስለሆነ እንደ ታምር ነው እኔ ያየሁትና በዚህ ሁኔታ ነው እንግዲህ ቀብራቸው የተፈጸመው። እሳቸው ብዙ ጽሁፎችን ጽፈውልናል። የወንጌል ደስታ የሚልም መልእክት ጽፈዋል። ወንጌል ለሁሉ ፍጥረት በሙሉ ሕይወት የሚሰጥ የሕይወት መሰረት ነው፣ እሱም ጌታችን መድኃኒታችን ኢየሱስ ክርስቶስ ነው በማለት ክርስትና የደስታ ምንጭ መሆኑን አስተምረዋል። ከዛም አልፎ ደግሞ በተለይ ተፈጥሮን በተመለከተ ላውዳቶ ሲ የሚባለውን መልእክት ጽፈዋል። እሱም ደግሞ እግዚአብሔርን በማመስገን ነው። ያመሰገኑትም ስለ ፍጥረት ነው። ፍጥረት ሁሉ የእግዚአብሔር ስጦታ ነው። ልክ ሰው ሁሉ የእግዚአብሔር ስጦታ እንደሆነ ፍጥረትም የእግዚአብሔር ስጦታ ነው። ስለዚህ ሰውን እንደምናከብር ፍጥረትንም ልናከብር ይገባል። በተለይ እናታችንን መሬት በማለት ትልቅ መልእክትን ያስተላለፉትና በዛ መሰረት በመላው ዓለም የቅዱስ ፍራንሲስኮስንም መንፈሳዊ ትምህርት በመከተል እንስሳትንም ሆነ እጽዋትንም ሆነ አዋፋትንም ሆነ ሁሉንም ማክበርና መንከባከብ አለብን። መሬትም የኛው እናት ናት በማለት መላው ዓለም ትኩረት እንዲሰጥ አድርገው አስተምረዋል። በዚህም ላይ እንዲሁም ደግሞ የሰው ልጅ በሙሉ ወንድማማችና እህትማማች ነው በማለት በተለይ በአቡዳቢ የተፈራረሙት ትልቁ ሰነድ አለ ከእስልምና ወንድሞቻችንና እህቶቻችን ሁላችንም ወንድማማቾችና እህትማማቾች ነን። በዚህ መንፈስ ነው በዓለም ላይ መኖር የምንችለው በመደጋገፍና በመረዳዳት በማለት ያም ትልቅ መልእክት ጽፈዋልና በቀብራቸው ስነ ስርዓትም ላይ እነዛ ሁሉ መሪዎች የእስልምና መሪዎች ሁሉ ተገኝተዋል። የተገኙትም በዚህ በታላቅ ትምህርታቸው ነው። ለኛም ደግሞ ለካቶሊካውያን ለምእመናንም ሆነ ለካህናት፣ ለደናግል፣ ለጳጳሳት፣ ለካርዲናሎች ሁሉ ያስተማሩት ትምህርት ምንድነው? ህዝባቸውን ውደዱ። የህዝብ እረኛ መሆን መንጋውን የሚጠብቅ እረኛ ልክ ባልና ሚስት ወይም ቤተሰብ ልጆቹን እንደሚንከባከብ ቤተክርስቲያንም ልጆቿን ትንከባከባለች። ግን ደግሞ ሁላችንም ራሳችንን ዝቅ አድርገን የምናገለግለውን ህዝብ ወይም እንመራዋለን የምንለውን መንጋ መጠበቅና መንጋውን መሽተት አለብን። የመንጋውን ለመሽተት ወይም የመንጋውን ጠረን ለማሽተት ወይም የሱ ጠረንን ለማንጸባረቅ አብሮ መኖርን አብሮ መረዳዳትን መደጋገፍን ይገባል በማለት ነው። እንግዲህ ርዕሰ ሊቃነ ጳጳሳት ሄደው በእስር ቤት ከማረፋቸው በፊት የእስረኞችን እግር ለማጠብ የሄዱት። እንደምታዩት እኔ ከዚህ በፊት በምችልበት ጊዜ እግራቸውን አጥብ ነበር። አሁን ግን ራሴ በጋሪ ላይ ነው የመጣሁት። ግን ስለምወዳቸው ይሄንን ለመግለጽ ነው እና ድሆችን በሙሉ ስለሚወዱ ስለነበርና ለነሱም ስለሚቆሙ የድሆች አባት የተባሉትን በዛ መንፈስ ነውና ትልቅም ትምህርት የሰጡት ነው። እንዲያውም ትልቁ የመጀመሪያ ከቫቲካን ጉብኝት ያደረጉት ጉዞ ያደረጉት ወደ ላምፔዱዛ የሚባል ደሴት ነው። ላምፔዱዛ ደሴት እንግዲህ ብዙ አፍሪካውያን፣ ኢትዮጵያውያን ጭምር ኤርትራውያን ጭምር ከዚህ ሄደው ወደ ሊቢያ ከሊቢያ አድርገው ወደ አውሮፓ ለመሻገር በሚያደርጉበት ጊዜ ብዙዎቹ በዛ በመካከለኛው ባህር ውስጥ እየሰጠሙ ይሞታሉና እዛ ሄደው አበባ ጉንጉን ያስቀመጡት ከዓለም መሪዎች ወይም ከአውሮፓ መሪዎች የመጀመሪያው ናቸውና
ድሆችን የመውደድ የማክበር እንዲሁም ደግሞ ለመሪዎችም ለሌሎችም አርአያ ስለነበሩ ለእስልምናውም ለቡዲስት ለሂንዱ ለሁሉም አባት ስለነበሩ በቀብር ስነ ስርዓታቸው ላይ ብዙዎቹ መጥተዋል። ያስተማሩት ትምህርት ብቻ ሳይሆን በህይወታቸው በድርጊታቸው አስተምረዋል። በቃል ማስተማር አንድ ነገር ነው፣ በጽሁፍ ማስተማር አንድ ነገር ነው፣ ግን በህይወት ማስተማር ደግሞ ትልቅ ነገር ስለሆነ እዚሁም ለምሳሌ ጎረቤታችን ደቡብ ሱዳን የነሱን መሪዎች እግር ጎንበስ ብሎ የሳሙት ሰላም እንዲሰፍር ነው። ይሄንንም ያደረጉት ዓለም እንዲያይ ብለው ነው። ከእንግሊዝ ቤተክርስቲያን መሪ ጋር ሆነው ነው ያንን ያደረጉት። ይሄንንም ያደረጉት የፖለቲካ ሰዎች እንዲከብሩ ወይም የነሱ ስም እንዲነሳ ለማለት ሳይሆን በደቡብ ሱዳን በስደት ላይ ላሉት ድሆች በተለይ በኢትዮጵያ ወደ 430 ስደተኞች አሉ የደቡብ ሱዳን፣ በኡጋንዳ ከ1 ሚሊዮን በላይ አለ። እነዛን አባቶችና እናቶች ህፃናትን በማሰብ ሰላም አምጡና እነዚህ ወደ ሀገራቸው ይመለሱ፣ ህፃናትም ይማሩ፣ አረጋውያንም እንክብካቤ ያገኙ ለማለት ነው። ከጽሁፋቸው በላይ በህይወታቸው ያስተማሩት ማለት ይችላል። እውነት ነው። እንግዲህ እሳቸው ከተቀበሩ በኋላ ለ9 ቀናት የጸሎት የጾም ጊዜ ነበረን። በዛ ላይ የዓለም ካርዲናሎች በሙሉ እዛ ተገኝተዋል። በነዚህ በ9 ቀናት ጸሎት ውስጥ የእሳቸውን ትምህርትም ህይወትም መረዳትና መጸለይ አብሮ መምከርም ላይ ጊዜ ነበረን። ምንድነው እሳቸው የመሯት ቤተክርስቲያን እንዴት ነበረ? ምክንያቱም 266ኛ ርዕሰ ሊቃነ ጳጳሳት ሆነው ነው እሳቸው የመሩትና የእሳቸው ትምህርት የእሳቸውስ ምንድነው አስተምህሮ እሳቸው ያደረጉትስ ስራ ምን ነበር በሚለው ላይ ስንወያይ ነበሩ የዓለም ካርዲናሎች በሙሉ። እሱንም የካርዲናሎች መሪ ሆኑት ካርዲናል ሬ የሚባሉት ነበር የሚመሩን። እሳቸው ራሳቸው ወደ 92-93 እድሜ ያላቸው ካርዲናል ናቸው። እሳቸው ይመሩን ነበር። በዛ ጸሎትም ጾምም እያደረግን 9 ቀን ቆየን። ከዛ በኋላ እንግዲህ ይሄንን ከጨረሰን በኋላ ከ80 ዓመት በታች የሆኑት ካርዲናሎች ተለይተው ወደ 133-135 እንሆን ነበረ። እነሱ ለብቻ ቅድስት ማርታ የሚባል ማደሪያ ቦታ አለ። እዛ ሆነው ዝግጅት አደረጉ። ከዛም በፊት ያው የቫቲካን መንግስት ሰራተኞች፣ የጸጥታ ሰዎች እንዲሁም የቴክኒክ ሰዎች እንደናንተ ያሉት ሁሉ ሁኔታውን ያመቻቹ ነበረ። ምክንያቱም ይህ ወደ ምርጫ ሲገባ እሱ ምርጫው የሚደረገው ከ80 ዓመት በታች የሆኑ ካርዲናሎች ናቸው። እነሱም ሱባኤ አድርገው ጸሎት አድርገው ቃለ መሐላ አድርገው ነው የሚገቡት ወደዛ ወደ ኮንክሌቭ የሚባለው ወይም ወደ ሲስታይን ቻፔል የሚባለው ነው ወደዛ የምንሄደውና ጸሎት አድርገን ሱባኤ አድርገን በኋላ ለጊዜው ከነበርንበት ከቅድስት ማርታ እንድንወጣ ተደርጎ ያ ቤቱ በሙሉ መስኮቶቹም ታሽገው እንዲሁም ደግሞ ይሄ ዘመናዊ መገናኛዎች በሙሉ ተነስተው የኛም ሞባይልም ሆነ ላፕቶፕ ምን ሁሉ እነሱ ሁሉ ወደ ሌላ ቦታ ተወስደው እኛና እግዚአብሔር እና እርስ በራሳችን ብቻ ተገናኝተን
ወደ ምርጫው ከመግባታችን በፊት ትልቅ ቅዳሴ ተደረገ በመንበረ ጴጥሮስ። ከዛም በኋላ በምሽቱ ላይ ወደ ሲስታይን ቻፔል የሚባለው ወደዛ ወደ ቤተ ጸሎቱ ገብተን የመጀመሪያውን የምርጫ ሁኔታ ማካሄድ ጀመርን ማለት ነው። በጣም የሚገርም ነው። ምክንያቱም እኔ የመጀመሪያዬ ነው። እንደኔም ብዙዎች ካርዲናሎች ምናልባት ከ70% በላይ የሆኑት አዳዲሶች ናቸው እና ብዙዎቻችንም የርዕሰ ሊቃነ ጳጳሳት ብፁዕ ቅዱስ አቡነ ፍራንቼስኮስ ስዩማን በሳቸው የተሰየምን ነውና አንደኛ በታላቅ ክብር እና በትልቅ ኃላፊነት ነው እዚህ ደረጃ ላይ የደረስነው በማለት ሁላችንም ሱባኤውና ጸሎቱን ያደረግነው በዛ ምክንያት ነው። ግን በኋላ ላይ ስናየው ይሄ እኮ ትልቅ ኃላፊነት ነው። ምክንያቱም አንድ የኢትዮጵያ ካርዲናል ኢትዮጵያን ወክሎ እዛ ላይ መገኘት ይሄ የእግዚአብሔር ስራ ነው። የእግዚአብሔር ስራ እንደመሆኑ መጠን ደግሞ ኃላፊነትም ነው። ስለዚህ ኃላፊነት ስለሆነ ቃል መሐላም ሳደርግ እኔ የተሰማኝ እግዚአብሔርን ማመስገን ነው። ጌታ ሆይ ለዚህ ትልቅ ኃላፊነት ስላበቃኸኝ አመሰግናለሁ። ይህችን ቤተክርስቲያን የሚመራትን እረኛ የምትመርጠው አንተ ነህ። እኛ ደግሞ የዚህ መሳሪያዎች ስለሆነ እናመሰግናለን። እኔም በታላቅ ትህትና እዚህ የምቀርበው እኔ ይገባኛል በማለት ሳይሆን እግዚአብሔርን እያመሰገንኩ የኢትዮጵያን ሕዝብም በመወከል እዛ ተገኝቼ የዛን ዝግ ስብሰባ መካፈል ራሱ ጸጋ መሆኑን የተገነዘብኩትና እግዚአብሔርን አመስግኛለሁ። እኔም በታላቅ ትህትናና በታላቅ ራስን ዝቅ በማድረግ ሁኔታ ነው የተከታተልኩት ማለት ይችላል። እንግዲህ ቃለ መሐላው ምንድነው? ሁሉም ያንን ምርጫ ማድረጉ በፊት የገባው ቃል ዋናው ቃሉ በላቲን ነው የተጻፈው። እንግዲህ እንደሚታወቀው የቫቲካን ብሔራዊ ቋንቋ እንበለው ወይም የሥራ ቋንቋ ላቲን ነው እና በላቲን ቋንቋ ነው የተጻፈው። Et ego brane Iesus cardinalis Suraphel spondeo voveo ac iuro sic me Deus adjuvet et hec sancta Dei evangelia quae manu mea tango ያንን ሁላችንም ነው የምናነበው እና በዚህ ምርጫ ላይ እግዚአብሔር እዚህ አድርሶኝ ይሄንን ምርጫ በማካሄድበት ጊዜ እግዚአብሔር ሆይ ይርዳኝ፣ ደግፈኝ። ይሄንንም ደግሞ አሁን እጄን በምጭንባቸው ወንጌሎች ቃል እገባለሁ በማለት ነበር እንግዲህ ቃል የገባ ነው እና ሁሉም ይሄንን ያደርጋል። በወንጌል ምሎ ነው። ምክንያቱም ይሄ የእግዚአብሔር የፈቀደው እረኛ ነው እንጂ የሚሆነው ሰው የፈቀደው አይደለም። ስለዚህ መንፈስ ቅዱስ ነው ይሄንን የሚመራው። ይሄንንም መሐላ በምናደርግበት ጊዜ እዛ ሲስታይን ቻፐል የሚባልበት ቤተ ጸሎት ውስጥ ሚካኤል አንጀሎ የተባለው በጣም የታወቀው እዛ ቫቲካንን በሙሉ ስዕል የሰራው እንዲሁም የቅዱስ ጴጥሮስን ዶም እንትን ሁሉ የፕላን ያደረገውና የሰራው ሰዓሊ
ስዕል አለ እዛ እና እሱ ደግሞ የመጨረሻው ዓለም ፍርድ ነው። ግማሹ ነፍስ ወደ መንግስተ ሰማይ ሲገባ ያሳያል። ሌላው ደግሞ ወደ ገሃነም እሳት ሲገባ ያሳያል። ስለዚህ ያንን መሐላ ስናደርገው ይበልጥ የሚታየው ይሄ ወደ ገሃነም እሳት የሚወርዱት ነፍሳት ስዕል ነው የሚታየው እና እሱ ደግሞ ያስፈራል በአንድ በኩል ምክንያቱም የእግዚአብሔር የዓለም መጨረሻ ውሳኔም አለ። ስለዚህ ያንን መሐላ በምናደርግበት ጊዜ በዛም መንፈስ ጭምር ነው መሐላ ያደረገው። በጣም የሚገርም ነው። ቅድም እንዳልኩት እንግዲህ ረቡዕ ማታ ሜይ 7 በፈረንጆች አቆጣጠር ያንን መሐላ አድርገን ምን ብለን የመጀመሪያውን የምስጢር ድምፅ ሰጠን። እሱም ስሙን ከመጻፍም ከምንም በፊት እዛ ውስጥ ያለነው ብቻ ነው የምንኖረው። ስለዚህ እነዚህ የሚረዱን ምን የሚሉት ሰዎች ከተወሰነ ጊዜ በኋላ ውጡ ይባላል። በሙሉ ይወጣሉ። በመጨረሻ ርዕሰ ሊቃነ ጳጳሳት ካርዲናልነት የሰጧቸው ካርዲናል ጆርጅ የሚባሉ ህንዳዊ አሉ። እሳቸው ነው ቁልፉን የሚይዙ እና እሳቸው ይቆልፋሉ። በፊት እነዛ ወረቀቶቹን ሁሉ አድለውናል። እዛ ላይ ስሙ ይጻፋል። እቺን ቤተክርስቲያን የሚመራ እኔ በህሊናዬ የምመርጠው እገሌ ነው ብሎ እዛ ይጻፋል። ስም ነው የሚጻፈው፣ ሌላ ነገር የለም። እሱ ከተደረገ በኋላ እንደገና ያችን የድምፅ መስጫ ወረቀት ይዞ ቀጥታ ከዛ ሄዶ መንበረ ታቦት ላይ እዛም ቃሉ ይደገማል። የመሐላው ቃል ይደገምና ትንሽ ዕቃ አለች መሶብ ብጤ ክዳን ያላት እዛ ውስጥ ይጨመራል። እሱን ጨምረን ረጅም ጊዜ ነው የወሰደው የዛን ቀን ምሽት። ምክንያቱም ይሄ ሁሉ ዝግጅት ምን ሁሉ ሲደረግ ብዙ ጊዜ ወሰደ። ከዛ በኋላ ነው እንግዲህ ያ 6 ካርዲናሎች ይመረጣሉ። ድምፁን ቁጥር የሚሰበስቡ የእያንዳንዱን ቁጥር የሚጠሩ 133 ይሁን እንደዚህ በዛን ጊዜ የነበረውን ቁጥር ልክ መሆኑን እዛ የነበሩትን ካርዲናሎች ቁጥር መሆኑን የሚያመሳክሩ አሉ። ሌላው ደግሞ ስሙን የሚያነቡ አሉ። ይሄንን ሲያደርጉ ደግሞ ስም የሚመዘግብ አለ። ሌላው ደግሞ የሚያዳምጥ አለ። ሁሉም የሚሉት ትክክል ነው ወይ ብሎ የሚያዳምጥ ከ6ቱ ካርዲናሎች ለብቻቸው ሆነው እዛ እሱን የሚከታተሉ አሉ። አንዱ ደግሞ እነዛ ድምፅ የተሰጠባቸውን ወረቀቶች የሚሰፋ አለ። በመርፌ ቀዳዳ እያደረገ ይሰፋል። 1 2 እየቆጠረ እሱ በኋላ ላይ እነሱ ናቸው የሚቃጠሉት። ሲቃጠሉ በአንደኛው ወገን ሲቃጠል ጥቁር ነው የሚወጣው ጭሱ ማለት ድምፅ አልተገኘም ማለት ነው። ስለዚህ በዛን ቀን የመጀመሪያው ዕለት ያ ሁሉ ሲቃጠል ጥቁር ጭስ ነው የወጣው። ህዝቡም ሲጠብቅ እስከ 3 ተኩል ነው 4 እንደዚህ ደርሶ ነበርና ጥቁር ነበር። በቃ ወደ የቤቱ ሄደ ቤቱ ህዝቡ ሁሉ። በነገታው እንደገና ድምፅ መስጠት ተጀመረ። ጠዋት ላይ አንድ ድምፅ፣ ረፋድ ላይ አንድ ድምፅ እና ከሰዓት በኋላ ደግሞ አንድ ድምፅ እና በዛን ጊዜ ሙሉ ድምፅ በላይ እንግዲህ 2/3 ድምፅ ማግኘት ይኖራል እና 2/3 በላይ አገኙ። በዛን ጊዜ በቃ በጣም ደስ ነው ያለ። አጨበጨብን። እኛኛው የተመረጡት ወደ አንድ ክፍል አለ ከጀርባ ከቤተ ጸሎቱ ጀርባ የለቅሶ ቦታ ይባላል። የለቅሶ ክፍል ይባላል እና ይሄ ድንገት የተሰጠ ኃላፊነት ሰው ላይ ሲጫን
ትልቅ ስሜት ይሰማል በሰው ላይና ጊዜ ይሰጣል እዛ ያለቅሳሉ ልብሳቸውን የሚለካ ምን የሚል ሁሉ ይመጣል እሱን ለክተው እንግዲህ ነጭ ልብስ ቀሚስ ለብሰው የርዕሰ ሊቃነ ጳጳሳት ልብስ ለብሰው እስከሚወጡ እኛ ጠብቀናል እዛ በጣም ነው የገረመን ምክንያቱም በዓለም ላይ የሚነገረው ብዙ ድምጽ ነበር ገሌ 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 ሊሆን ይችላል ተብሎ ብዙ ስሜቶችም እንዲሁም ደግሞ ገሌ ይሆናል ብሎ ሐሳቦች ነበሩ ግን ይሄ ከዛ ውጪ ነው እና ከዛ ውጪ ነው እና የመንፈስ ቅዱስ ሥራ መሆኑንም ሁሉም ካርዲናሎች የተሰማቸው እኛ ብቻ አይደለንም እዛም እንትን ላይ ሲወጡ ህዝቡም ሲጠብቃቸው ነጭ ጭስ ነው እንግዲህ መጨረሻ ላይ ይወጣ ያንኑን የሮም ህዝብ ሰምቶ ተደዋውሎ ድሮ ገና ፒያሳው ሞልቷል በሰው እና እሳቸው ሲወጡ ያው እንደ ርዕሰ ሊቃነ ጳጳሳት የሚለብሱትን ልብስ ይሄ ቀይ ልብስና ቀይ ስቶላ አድርገው መስቀል አድርገው ነው የወጡት በጣም ተሰምቷቸው ነበርና እኛም አብረን ወጣንና እሳቸው በዋናው ቦታ ሲሆኑ እኛም በጎን ሆነን ህዝቡን እናይ ነበር ትልቅ ደስታ ነበር ህዝቡ እና ለህዝቡ ደግሞ የሰጡትም መልእክት ትልቅ መልእክት ነበር ሰላም ለእናንተ ይሁን ለጌታችን ኢየሱስ ክርስቶስ በዘመነ ፋሲካ ሐዋርያቱ በር ዘግተው መስኮት ዘግተው በመሃላቸው ሲገባ ሰላም ለእናንተ ይሁን ብሎ እንደተናገረው እሳቸውም ሰላም ለእናንተ ይሁን አሉ በጣሊያንኛ ህዝቡ በጣም ነው ደስ ያለው ምክንያቱም እኚህ ርዕሰ ሊቃነ ጳጳስ ዝም ብሎ የቢሮ ሰው አልነበሩ አንድ 20 ዓመት ሚሽናሪ ሆነው አገልግለዋል በደቡብ አሜሪካ አቡነ ፍራንቺስኮስ እሳቸውም ደግሞ የጳጳሳት የበላይ መስሪያ ቤት መሪ አድርገዋቸዋል ስለዚህ ብዙ ያዩ ብዙ የሰሩ ናቸው ብዙ ቋንቋ የሚችሉ ናቸው እና ደግሞ የቅዱስ አጎስጢኖስ መንፈስን የሚከተሉ ናቸው እና በዛ ላይ ደግሞ ትህትናም አላቸው ብዙ ቢማሩም እንዲሁም ደግሞ ልታይ የሚሉ ሰው አይደሉም ራሳቸው የአሜሪካ ጳጳሳትና ካርዲናሎች እንኳን ብዙም አያውቋቸውም ነበር እና እነሱ ራሳቸው ተገርመዋል ሌላ ነበር የሚጠበቀውና ከአሜሪካ መልካም ነገር ይመጣል ወይ ያውም ከቺካጎ ተብሎ ያወሩ ነበር እነሱ እና ግን በኋላ ተገረመ ዓለም ነው የተደነቀው እና እሳቸውም የርዕሰ ሊቃነ ጳጳሳት ብፁዕ ቅዱስ ፍራንቺስኮስን ፈለግ በመከተል ትህትና ይዘው በትህትና እቺን ቤተክርስቲያን ለመምራት በኃላፊነት ሲጠየቁ ይጠየቃሉ ይቀበላሉ ወይስ አይቀበሉም ይባላሉ ስም ተቀበላሉ አሉ ስሙን ማን ይለው ሌዮ ብዙ ናቸው ሌዮ የተባሉ ርዕሰ ሊቃነ ጳጳሳት ከዚህ በፊት 13 አሉ እሳቸው 14ኛ ነው የሆኑት እና ትልቅ ነው በፊት ጊዜ የነበሩት ሌዮ 13ኛ የኢንዱስትሪያል ሪቮሉሽን የሚባልበት ጊዜ ነበሩ ትልቅ አብዮት በአውሮፓ የሚካሄድበት ብዙ ፋብሪካዎች ብዙ ነገሮች የሚፈለሰፉበት ጊዜ ነበሩ እሳቸውና እሳቸውም ያንን ረዘም ያለ ጊዜ ነው ያገለገሉት ግን ለዛ ጊዜ ቤተክርስቲያንን የመሩ ታላቅ አባት ነበሩ እኚህም ደግሞ በአሁኑ ጊዜ ዓለም እየተለየች ነው ብዙ አብዮት እየተካሄደ ነው በዓለም ላይ እንዲሁም አሁን ምንድነው የሚባለው artificial intelligence ያለበት ዘመን ነው
እና ይሄ ቤተክርስቲያን ለዚህ መልስ መስጠት ይኖርባታል። እንዲሁም ደግሞ የሰው ልጅ ማንነት ላይ ብዙ የተሳሳቱ አስተሳሰቦች ያሉበት ዘመን ነው። እሳቸውም ሆኑ ቤተክርስቲያንም ከጥንትም ጀምሮ ጌታ እግዚአብሔር የፈጠረው ወንድና ሴት ነው። ወንድና ሴት ተጋብተው ልጆች ይመሰርታሉ። ቤተሰብ ትንሿ ቤተክርስቲያን ናት በማለት ቤተክርስቲያን ታስተምራለች። ይሄንንም እንኳን የሚገዳደር አስተሳሰብ ያለበት ዘመን ስለሆነ ቤተክርስቲያን አንድ በትምህርቷ እንድትጸና፣ በሃይማኖቷ እንድትጸና፣ በዓለም ላይ ደግሞ የአመራር ኃላፊነቷን ይዛ እንድትቀጥል። ምክንያቱም ዓለም በሙሉ ያተኮረው በካቶሊክ ቤተክርስቲያን ላይ። ይህች ቤተክርስቲያን ጥንታዊት ናት። ጥንታዊት ብቻ ሳትሆን ደግሞ የራሷ ሕግና የራሷ ስርዓት ያላት ነው። በዚህም ላይ ዓለም በተደበላለቀ ሁኔታ ባለበት ጊዜ አመራር የምትሰጠንና የሞራል ድምፅ፣ የሰላም ድምፅ፣ የፍቅር የአንድነት ድምፅ መሆን የምትችል ቤተክርስቲያን ይህች ናት በማለት ነው የሚያተኩረውና እሳቸውም ከጥንት ጀምሮም በተለይ በሶስተኛ ዓለም በምንለው አካባቢ ላይ ባለው የድሆች መጨቆንም ሆነ የድሆች መገራታት ሁሉ ያዩ ናቸውና ቤተክርስቲያናችን ጌታ በሰጣት ወንጌል ላይ ተመስርታ ማገልገል አለባት፣ መምራት አለባት። ይሄንንም ለማድረግ ነው እሳቸውም ልክ እንደ ርዕሰ ሊቃነ ጳጳሳት ሰላም ለሁላችሁ ይሁን ካሉ በኋላ ለሁሉም በሉ ለኔም ጸልዩልኝ። ካርዲናሎች ይሄንን ኃላፊነት ሰጥተውኛል። እኔ የጠበቅኩት አይደለም። ይሄ መስቀል ነው። ይሄንን መስቀል ጌታችን ኢየሱስ ክርስቶስ እንደተሸከመው እኔም እንድሸከመው ጸልዩልኝ ብለው በአደባባይ ህዝቡን ሰላም ያሉት በዛ መንፈስ ነው። ያው እንግዲህ ከዛ በኋላ ከሁሉ ካርዲናሎች ጋር ነው የተገናኙት እና እዛው እኛ የነበርንበት ቅድስት ማርታ ቤት ውስጥ መጡ። እዛ ነው እራት የበላ ነው። ከዛም በኋላ በቃ ከሌሎቹም ጋር ሆነው ሁሉንም ሰላም ይሉን ነበርና እኛም ሰላም አልን። እኛ ሰላም ያልነው ብዙ ለማውራት አይደለም፣ እግዚአብሔር ያስችሎት እኛ ከእርሶ ጋር ነን በጸሎት ለማለት ነው እንጂ ብዙ ለመነጋገርም አይቻልም። ምክንያቱም ብትሞክሪም ከኋላ ሰው ይገፋሻል፣ ይበቃል፣ ሌሎች አሉ እና በተለይ በዛን ጊዜ ደግሞ እነዛ ከ80 በታች ያሉ ካርዲናሎች ብቻ ሳይሆን ሁሉ ካርዲናሎች ነው የመጡት። ወደ 200 ምናምን ምንሆን 257 ምንሆን ካርዲናሎች አንድ ላይ ሰላም ሊሏቸው ነበርና በዛን ጊዜ እኛ ከእርሶ ጋር እንጸልያለን። አፍሪካን ያቋታል፣ ጎብኝተዋል። አፍሪካን በቅርብ ጊዜም ናይሮቢም ነበሩ። በቅዱስ አጎስጢኖስ ገዳም ያለውን ስራ ለመጎብኘት ይሄዱ ነበር እና ስለዚህ ዋናው ነገር እግዚአብሔር ያስችሎት በጸሎት ከእርሶ ጋር ነን ለማለት ነው እና እኔም ነበርኩ። እንዲያውም ምን ያጠገቤ ደግሞ ከኔ ጋር የነበሩት የደቡብ ሱዳን ካርዲናልም ነበሩና አብረን አይዞት ብለናቸዋል። ሁሉም ነው የሚጋብዛቸው። አሁን በአሁኑ ጊዜ ሁሉም ይጋብዛቸዋል እና እርግጥ ነው የርዕሰ ሊቃነ ጳጳሳት አቡነ ፍራንቺስኮስን ፈለግ ከተከተሉ ብዙ ቦታ ይጎበኛሉ ብዬ እገምታለሁ። ግን የሚጎበኙትም በተለይ ይሄ ሰላምና የሰላም
የፍትህ ሁኔታዎች በጎደሉበት አካባቢ ይሄዳሉ ብዬ ገምታለሁ። ምክንያቱም ጋዛን ጠቅሰዋል ብዙ ጊዜ በጣም የሚያሳዝን ሁኔታ ነው። በፍልስጤም ህዝብ ጦርነት ላይ ነው ያለው። ብዙ ህዝብ እያለቀ ነው በደቡብ ሱዳን፣ በሱዳን እንዲሁም በዩክሬን፣ በሚያንማር ብዙ ቦታ ይታወቃልና ብዙ ቦታ ይሄዳሉ ብዬ ገምታለሁ። ግን ብዙ በጣም የተደሰተው ህዝብ የፔሩ ህዝብ ነው። ፔሩ በጣም እዛ መጥተው ከየት እንደመጡ እንጂ የአሜሪካ ባንዲራ እንኳን በስንት በመከራ ነው የተገኘው። ምክንያቱም አላወቀም ህዝቡ እና ስለዚህ ፔሩም ይጎበኛሉ ብዬ ተስፋ አደርጋለሁ። እንዲሁም ርዕሰ ሊቃነ ጳጳሳት መሄድ ፈልገው ያልሄዱበት ቦታ አለ። ለምሳሌ ትላልቅ ሀገር እንደ ሩሲያ፣ እንደ ቻይና፣ እንደ ህንድ ያሉ ትላልቅ ሀገሮች አሉ። እዛም ለመሄድ እቅድ ይኖራቸዋል። አፍሪካ ግን ትልቁ ነው ደግሞ ርቁ አይደለም ከቫቲካን እና እሱን ይጎበኛሉ ብዬ ተስፋ አደርጋለሁ። ያለፈው እሁድ ነበረ የመጀመሪያ ቅዳሴያቸው በቅዱስ ጴጥሮስ አደባባይ። እዛ ላይ እኔ ልገኝ አልቻልኩም፣ ወደዚህ መጥቻለሁ። ግን እዛ የነበሩት እንደ አቡነ ተስፋ ስላሴ ከአዲግራት እንዲሁም አቡነ ሉቃስ ከእንድብር፣ አቡነ ጌታሁን ደግሞ ከለቀምት እነሱ ወክለውን ነበር እዛ። ሌሎቹ ሊገኙ አልቻሉም። ግን ከዛ በፊት እኛ ቅድም አንቺ እንዳስታወሽው በኢዮቤልዩ ዓመት የምስራቅ አብያተ ክርስቲያናት በሙሉ ተሰባስበን በመንበረ ጴጥሮስ ቅዳሴ አድርገናል። በቅዳሴውም ላይ እኛ ኢትዮጵያና ኤርትራ አንድ ላይ ቀድሰናል። ብፁዕ አቡነ መንግስተ አብና እኔ እንዲሁም በዛን ጊዜ የተገኙት ብፁዕ አቡነ ልሳነ ክርስቶስና አቡነ ሉቃስ ሆነን ቀድሰናል። እግዚአብሔርን አመስግነናል። የኤርትራውያን ካቶሊካውያን እና የኢትዮጵያ ካቶሊካውያን እንዲሁም የኢትዮጵያ ኮሌጅ ካህናት አንድ ላይ ሆነን እዛ በቅዱስ ዮሐንስ አፈወርቅ ቤተ ጸሎት አለች ትንሽ እዛ በመንበረ ጴጥሮስ ውስጥ እዛ ነው ቅዳሴ ያደረግነው። ከዛም በኋላ ሁላችንም ደግሞ ሄደን እሳቸውን ሰላም ብለናል በግል እና ይሄ ትልቅ ነገር ነው። በትልቁ ቅዱስ ጳውሎስ ስድስተኛ አዳራሽ የሚባል ትልቅ ውስጥ ወደ 5000 የምንሆን የምስራቅ አብያተ ክርስቲያናት ምእመናን ከቢዛንታይን ይሁን ከሶሪያ ይሁን ከግብጽ ይሁን ከህንድ ይሁን ከኢትዮጵያ ከሁሉም ቦታ የተሰባሰብን እዛ ከእሳቸው ጋር ኦዲየንስ ተደርጓል፣ ግንኙነት ተደርጓል። ጥሩ ንግግር ነው ያደረጉልን ለሁላችን። እናንተ እግዚአብሔር የሚወዳችሁ የቤተክርስቲያን አካል ናችሁ። እናንተ የራሳችሁ ትውፊት አላችሁ፣ የራሳችሁ መንፈሳዊነት አላችሁ፣ የራሳችሁ ነገረ መለኮት አላችሁ፣ የራሳችሁ ጥበብ አላችሁ። ያንን ይዛችሁ ቀጥሉ። ሀብታችሁ ነው፣ የቤተክርስቲያንም ሀብት ነው፣ የሁላችን ሀብት ነው በማለት አደራ ጭምር ነው እሳቸው በዛ በስብሰባው ላይ ያሉንና ሁሉንም ደግሞ በእውነቱ ኃላፊዎች የሆኑትን ጳጳሳትን እንዲሁም ደግሞ ፓትርያርኮችን ሁሉ ሰላም ብለው ፎቶ ተነስተናል። ፎቶ ግን አልደረሰኝም። እሳቸው ካቶሊካዊት ቤተክርስቲያን በምታደርገው መንገድ ዜና መሰረት ከመላው ዓለም ክርስቲያኖች ጋር በህብረት ለመስራት ዝግጁ መሆናቸውን ገልጸዋል፣ አመስግነዋል። በዚህ በእሳቸው ቅዳሴ ላይ የተገኙትንም ወይም እሳቸውንም ሰላም ለማለት በበዓሉም ላይ ለመገኘት በቀብሩም ላይ በበዓሉም ላይ ለመገኘት የሄዱ ብዙ ጳጳሳት አሉ። ከኢትዮጵያም 2 ጳጳሳት ሄደዋል። እንዲሁም ደግሞ
በቅርቡም ደግሞ ከቁስጥንጥንያ እዛ ያሉት ፓትርያርክ በርቶሎሜዎስ የሚባሉት የምስራቅ ኦርቶዶክስ አብያተ ክርስቲያናት መሪ የሆኑት እነሱ ሁሉ መጥተዋል። የሩሲያ ተወካይ፣ የእንግሊዝ ተወካይ፣ የሁሉ አብያተ ክርስቲያናት መጥተዋልና ጌታችን ኢየሱስ ክርስቶስ የመሰረታት አንዲት ቤተክርስቲያን ናት እና እኛም አንድ እንድንሆን እሱም እየጸለየ ነው። እኛም በአንድነት ላይ ልንሰራ ይገባል። መለያየት ድክመት ነው የሚለውንም ተናግረው ሁሉንም ወደ አንድነት ለመወያየት ጋብዘዋል። ምክንያቱም ባለፈው እንግዲህ ርዕሰ ሊቃነ ጳጳሳት አቡነ ፍራንቺስኮስ በተመኙት መሰረት ክርስቲያኖች በሙሉ ፋሲካን በአንድ ላይ ነው ያከበሩት። ወደፊትም ክርስቲያኖች ቢያንስ ፋሲካን በህብረት ብናከብር፣ ምክንያቱም አሁን 2700 ዓመት ነው የኒቂያ ጉባኤ ከተካሄደ። ኒቂያ ጉባኤ ላይ እነዛ ሁሉ የቤተክርስቲያን አባቶች ተሰባስበው አንደኛ የኒቂያ ጉባኤ ላይ ቀኖና ሃይማኖትን ቀኖና ሃይማኖትን የሐዋርያትን ቀኖና ሃይማኖት የሰጡን፣ ሁለተኛ ፋሲካን በህብረት እንድናከብር የወሰኑበት፣ ሌሎችም ውሳኔ የተወሰነበት ነውና እኛም እንደዛ እንድናደርግ ብለው የክርስቲያኖች ህብረት ላይ በጣም ትኩረት አድርገዋል። የኛም ቤተክርስቲያን ትልቅ ኃላፊነት አለባት። እኛ አንዲት ቅድስት ካቶሊካዊት ሐዋርያዊት የምንላት ካቶሊካዊት ቤተክርስቲያን በመንበረ ጴጥሮስ ላይ የተመሰረተችው በጌታ ነው፣ በሰው አይደለም። የሰው አይደለችም። እንዲያውም እኚህ ርዕሰ ሊቃነ ጳጳሳት የቅዱስ ጴጥሮስ ተከታይ ነው የሚባሉት እና 267ኛ ተከታይ ናቸው። ስለዚህ አንተ ጴጥሮስ ነህ፣ በዚህች ጴጥሮስ አለት ላይም ቤተክርስቲያንን መሰርታለሁ፣ የገሃነም ደጆች እንኳን ሊያፈርሷት አይችሉም፣ ማንም ኃይል ሊቋቋማት አይችልም፣ ምክንያቱም መስራቹ አንዱ ጌታችን መድኃኒታችን ኢየሱስ ክርስቶስ ስለሆነ የሰው አይደለችም በማለት አስተምረዋል። የክርስቲያኖች ህብረት እንዳለም እንዲሁም ደግሞ የሃይማኖቶች ህብረት ወይም ውይይት እንዲቀጥል አደራ ብለዋል። በዛም እንደሚያደርጉ አምናለሁ። በዚህም እንዳየሁት እስካሁን ድረስ እንዳየሁት እግዚአብሔር ወደፊት እንግዲህ እንዲጠብቃቸው ሁላችን ጸሎት እናደርጋለን፣ እንዲመራቸው እስካሁን ባለው ላይ ሁሉንም ለማቀፍና ለማስተማር ይሄንንም ኃላፊነት በትልቅ ሁኔታ ለመወጣት እየተዘጋጁ ነው እና ምናልባት ወደ በፊት የነበረው ሁኔታም ላይ ለመመለስ አንዳንድ ሐሳብ አላቸው። በፊት ርዕሰ ሊቃነ ጳጳሳት ማናቸው ፍራንቺስኮስ ለብቻቸው ከመኖር ከህዝብ ጋር ልሁን ብለው ከሌሎች ካርዲናሎችና ሰራተኞች ጋር ነበር የሚኖሩት። እኚህኛው ግን የድሮውን ሁኔታ በቫቲካን ውስጥ ባለው ሁኔታ ውስጥ ለመኖር ያስባሉ። ምክንያቱም እዛ ሌሎችንም ለማግኘት እዛ ውስጥም የሚሰሩትንም ሁሉ ለማበረታታት አስበው ይመስለኛልና በየቅዳሴው አሁን በመላው ዓለም ለአቡነ ሌዮ 14ኛ በቅዳሴ እናስታውሳቸዋለን። እንግዲህ እግዚአብሔር እንዲመራቸውና እንዲጠብቃቸው የኛም ምእመናን በዚህ እንዲበረቱ የኛም ሰበካዎች በዚህ ጠንክረው ለሳቸው እንዲጸልዩ እናንተም በሚዲያ ላይ ያላችሁ ይሄንን ኃላፊነት እንድትወጡ አደራላችኋለሁ። መቼም እንደምታውቁት የቫቲካን ሬዲዮም ሆነ የቫቲካን ኒውስ ተወጥሮ ነበር የከረመው፣ ግን አሁንም የበለጠ ያገለግላል። እናንተም የዛ ቅርንጫፍ ስለሆናችሁ በዛ መንፈስ እንድትቀጥሉ አደራላችኋለሁ። እሺ፣ እኔም አመሰግናለሁ። እንግዲህ እግዚአብሔር ርዕሰ ሊቃነ ጳጳሳት ሌዮ 14ኛን ይጠብቅልን። በኢትዮጵያ ያለችውን ካቶሊክ ቤተክርስቲያን እግዚአብሔር አምላክ ከክፉ ሁሉ ይጠብቃት። እሷም ወንጌሉን ይዛ የወንጌሉ አብሳሪ እንድትሆን ከሌሎች ወንድሞቿና እህቶቿ
አብያተ ክርስቲያናትም ሆኑ እንዲሁም ከሙስሊም ህብረተሰብ ጋር አብራ ለኢትዮጵያ ሰላም ለኢትዮጵያ አንድነት እንድትቆም እግዚአብሔር እንዲረዳት ይሄም የኛ የሚዲያ ማዕከል ይሄንን ኃላፊነት እንዲወጣ አደራላለሁ። እግዚአብሔር ኢትዮጵያን ይባርክልን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን።